ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ የቫኒላ ኬክ ልሰራ ነው። እንግዳ እየመጣብኝ ነው እና ልሰራ ነው እላችኋለሁኝ። እስኪ ትንሽ እዚህ ጋር 2 እንቁላል ነው የሚለው የካርቶኑ ስለሆነ እዚህ ጋር እንትን አለ ጽሑፍ አለ 2 ኤግ እና ዋተር ኦይል ብቻ ነው የሚለው እና ትንሽዬ ቫኒላ አረግበታለሁ ማለት ነው። ለጥንቃቄ እንደዚህ ይኖራል። ሁሌ አይጠፋም። ቸኮሌቱም ሆነ ምንም ሆነ አለ የሆነ ቶሎ ሰው እየመጣ ምናምን ከሆነ ቶሎ ይሄን እንትን እላለሁ። ከዛ ሳምቡሳ ምናምን ጠባብሳለሁ። ይመቅ እንደዛ ነው ማለት ነው። አያችሁት? ምርጥ ነው። ፍትፍት ይላል ውስጡ ማለት ነው። ውሃ በዚህ ነው በቃ። ይሄ 2 ነው ያደረኩት በውሃ ብርጭቆ 1 ማለት ነው። 1 ብርጭቆ በጣም ሳይሞላ ለክቼው እንደዛ ነው። 1 ብርጭቆ ነው የሚሆነው። ኖርማል ትልቁ ከሆነ መካከለኛው ከሆነ ግን ሙሉ 1 ብርጭቆ ይሆናል ማለት ነው። እና ትንሽዬ ቃይን ልቀባና የችት ቃይችትና እኔ ዝብድ ነው የምቀባው። ደስ ይለኛል። በቃ ዝብድ ነው የምቀባው። እኔ ዘይት አላደርግም። ዝብድ በጎን ታረግና እጂን ሙሉ ለሙሉውን በደንብ ቀብት ታረገዋለሁ። አይዝም ማለት ነው በኋላ
ፈረኔ እዚህ ጋር አብርቻለሁ። 170 ዲግሪ ከታች ብቻ ማለት ነው። 170 ነው የከፈትኩት እና 40 ደቂቃ እከትፈዋለሁኝ ማለት ነው። ሲደርስ አረኩኝ ማለት ነው። ጤና አረኩት እና ከረፋን ላውጣውና ላስተካክልልኝ። እንደዚህ ያስተካክለዋለሁ እኩል እንዲሆን ማለት ነው። ግማሹ ከፍ ግማሹ እንዳይሆን ሆነ ማለት ነው። እና በኋላ እንገናኛለን ውዶቼ። ከ40 ደቂቃ በኋላ ከታች ብቻ ነው ለመከፍተው ማለት ነው። የተዘጋጀ ስለሆነ በፍርኖ ዱቄቱ ኖርማል ቢሆን እኮ ከላይም ያስፈልጋል። ይሄ ግን ከታች ብቻ ስለሆነ ወይኔ ግሏል አትሉም። እስኪ መብራት ላብራ። 170 ደቂቃ አላርም